የሉጥ ዓለይሂ ሰላም አመፀኛ ህዝቦች የሰሩትን እጅግ አጸያፊ ሥራ የሰሩ ሰዎች በኢስላም ምን አይነት ቅጣት ይጠብቃቸዋል? አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ዘሙ ሊዋጥ ከዚህ የኢማም አልአጁሪ ረሒመሁላህ ኪታብ እንመልከት ምን እንዳስቀመጡ ከቀደምቶቻችን ሲዘግቡ ከታላቁ ኢማም ወቃል ዑመር ብን አልኸጣብ ረዲየላሁ ዐንሁ ከዚህ ኸሊፋ የተላለፈው መን ዓሚለ ዓመለ ቀውሚ ሉጥ የሉጥ ህዝቦች ይሰሩት የነበረውን ሥራ የሠራ ሰው ያንን አጸያፊ ሥራ ማለት ነው፣ ፈቅቱሉሁ ግደሉት አሉ። ይህንን አስተላልፈዋል። ሌሎች ደግሞ እንደዚሁ ወቃለ ጀማዓቱ ሚነ ሰሓበቲ ረሒመሁሙላህ ወጀማዓቱ ሚነ ታቢዒን በርካታ ሰሓቦች እንደዚሁም ደግሞ ታቢዕዮች ማለት ነው ምን አሉ? አልሉጥዩ የሉጥ አመፀኛ ህዝቦች ይሰሩት የነበረውን ፋሒሻ እጅግ አጸያፊ የሆነን ሥራ የሚሰራ የሆነ ሰው ዩርጀሙ ቢልሒጃረቲ ሐታ የሙት እስኪሞት ድረስ በድንጋይ ይቀጠቀጣል ብለው ተናገሩ። ኡሕሲነ አም ለም ዩሕሲን በሸሪዓው መልኩ ትዳር የፈጸመም ይሁን ያልፈጸመ ሰው ይሁን። ሊአነ አላህ አዘ ወጀል ምክንያቱም አላህ ረጀመ ቀውመ ሉጥ የሉጥ ህዝቦች አላህ ስብሓነሁ ወተዓላ በድንጋይ እንዲቀጠቀጡ አድርጓልና ማለት ነው። መን ኡሕሲነ ሚንሁም ወመን ለም ዩሕሲን ከእነሱ መካከል ልዩነት በዚህ አልተደረገም ማለት ነው። ሌላው ዘገባ ደግሞ አን ኢብኒ ዓባስ የተላለፈ እንደዚሁ ከእብኑ ዓባስ በተላለፈ ዘገባ ላይ አነሁ ሱኢለ አን ሉጢይ ማ ሐድሁ ምን አይነት ቅጣት ነው የሚጠብቀው ያንን የሉጥ አመፀኛ ህዝቦች ይሰሩት የነበረውን አጸያፊ ሥራ የሚሰራ ሰው ተብሎ ሲጠየቅ ቃለ ዩንዘሩ አዕላ ቢናኢን ፊል መዲነቲ በዛ ከተማ ውስጥ ወዳለ እጅግ ከፍተኛ የሆነ ስፍራ ወደዛ ይፈለጋል። ፈዩርማ ቢሂ ሙነከሰን ተጠፍሮ ጭንቅላቱ ወደ ታች ተዘቅዝቆ ይወረወራል ከዛ ከፍታ ቦታ ላይ ማለት ነው። ثم يتبع بالحجارة ከዛ በድንጋይ አከታትለው ያኔ ይቀጠቀጣል ማለት ነው እስኪሞት ድረስ። በዚህ መልኩ ቅጣቱ ይፈጸምበታል። ሌላው ዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ እሳቸው የተናገሩትም እንደዚሁ አነሁ ረጀመ ሉጥየን ግብረ ሰዶማዊ ማለት ነው። እንዲህ አይነት ሰው ነበረ፣ ረጅም አድርጎታል፣ በድንጋይ ተቀጥቅጦ እንዲገደል አድርጓል ማለት ነው። ይህንን እጅግ አጸያፊ ነገር በአሁን ሰዓት በብዙ ቦታ ስለዚህ ጉዳይ ይነሳል። ሙስሊሞች ማስጠንቀቅ ይኖርብናል። ልጆቻችን አካባቢያችን ላይ ያለው ማህበረሰብም ስለዚህ አጸያፊ ነውር የሆነ ነገር ግንዛቤ እንዲኖረው መስራት ይጠበቅብናል።